እሺ ጋይስ ጉዟችን ቀጥሏል። እንግዲህ ቀጥለናል ጉዟችን እንደምታዩት ነው። እንግዲህ አካባቢው ራሱ ይናገራል ምን ያህል እንደሚያምር። እኔ መናገርም ራሱ የሚጠበቅብኝ አይመስለኝም። እንደምታዩት ደግሞ የሚያማምር ነገሮች ተሰርተውበታል። ይኸው እዛ ጋር እንደ ስታዲየም የሚመስል ስታዲየም ልትሉትም ትችላላችሁ። በሚያምር ሁኔታ ኳስ እየተጫወቱ ነው ልጆች። ትንሽ ሩቅ ስለሆነ በደንብ ላይታይ ይችላል። ይሄ ቦታ እንግዲህ መቀጠያ ነው የሚባለው፣ ወይም ደግሞ እዛ ጋር እንደምታዩት ምንድነው ያሉት ከእንጦጦ እስከ ፒኮክ የወንዝ ዳርቻ ነው የሚለው። በጣም የእውነት አካባቢው ደስ የሚለው እንዲህ በካሜራ አያምርም። ነገር ግን እንዲህ በአካል መጣችሁ ብታዩት በጣም ነው የሚያምረው። ሌላ ደግሞ አካባቢውን ያሰመረው ነገር ቢኖር ይሄ ኮንሶዎች ነው የሚሰሩት የተባለው እርከን ነው። በጣም ነው የሚያምረው። ይኸው እዛ ላይ እንደምታዩት ኮንሶ ይላል። ኮንሶዎችን የሰሩት በጣም ነው የሚያምረው። እስቲ እዛ ላይ ደግሞ ወጥቼ ከፍታው ላይ ወጥቼ እዛ ኮንሶ የሚለው ላይ በዛ በኩል አስፋልት አለው። እዛ ጋር ወጥቼ ደግሞ እስቲ ያሳያችኋለሁ። የበለጠ ከፍ ልበልና ከኔ ጋር ሆኖ ላይክ ምናምን አድርጉ። የአበሻ በሽታ የያዛችሁ ምቀኝነት ምናምን ላይክ አድርጉ፣ ኮመንት ምናምን ስጡ። አካባቢው በጣም ነው የሚያምረው። እስቲ ላይ ሉጣና ደግሞ ቀጥሏለሁ ቪዲዮ። ወደ ላይ ከመውጣቴ በፊት ግን ትንሽ እስቲ እርከኑን እዩት ምን ያህል እንደሚያምር። እርከኑ ትንሽ ከዚህ ጋር ሆናችሁ እዩት። በጣም ነው የሚያምረው። እንግዲህ እንደምታዩት ነው የኮንሶ እርከን። የኮንሶ ሰዎች በጣም ነው የሚችሉት ነው የሚባለው። እንግዲህ እርከን ስራ እዛ ጋር እንግዲህ የሽሮ ሜዳ ታክሲ ምናምን ይጠሩ አሉ። ከዚህ እንግዲህ እየወጣሁኝ ነው ወደ እዛ ቦታ ወዳልኳችሁ። ያው እዛ ከታች እዛ ኳስ ሜዳውም ያውላችሁ እዛ ጋር ወደ ላይ በደንብ ጠጋ ልበል። ይሄው እንግዲህ ጋይስ እዛች ከስር ሆኜ ያሳየኋችሁ ቅድም ቦታ ላይ ደርሻለሁ። እሷ ላይ ሆኜ እንግዲህ ላሳያችሁ እስቲ ቦታው ምን እንደሚመስል። እንግዲህ ይሄ ቦታ ማለት የአዲስ አበባ ከፍተኛው ስፍራ ነው፣ እንጦጦ። ይኸው ተመልከቱ። በጣም ደስ ነው የሚለው የሚያምረው አካባቢው። የእውነት በጣም ነው የሚያምረው። ካሜራው ላይ ያው ደመናማ ስለሆነ ትንሽ ጨለመ ብሏል፣ ብዙም አይታይም። በአካል መታችሁ ብታዩት ግን በጣም ነው ደስ የሚለው እውነት። ልክ እንደዚህ የሚያማምሩ ነገሮችም ተሰርተዋል እዛ ጋር እንደምታዩት። ትንሽ አሁን ዝናብ ሊመጣ ስለሆነ ጨለምለም ማለት ጀምሯል። የአካባቢው ተፈጥሮ አቀማመጥ ግን የሚገርም ነው። የሚገርም በቃላት መግለጽ አይቻልም። እንግዲህ መሀል ከተማ ከዛ ከርቀት ይታያል። መሀል ከተማ ያው ዙም ላርግላችሁ። ይሄን እግር ኳስ ሜዳው እንደምታዩት ነው። ከርቀት ስለሆነ ብዙም አይታይም። ጫካውን እንግዲህ እንደምታዩት ነው። ጥቅጥቅ ያለ ደን ነው። እዛ ጋም እንደምታዩት ኔትወርክ አለ። እዛ ጋር ታወር አለ። ይሄ ማለት እንግዲህ በጣም ከፍታ ቦታ ነው። ሩቅ ነው ደግሞ እንደዚህ ካሜራ ላይ እንደምታዩት አይደለም። የሚገርም ነው አካባቢው፣ የሚገርም ነው። ደስ ይላል በጣም።
ለአሁኑ ይብቃኝ ቤተሰብ። አመሰግናለሁ።